ስለሆነ ልጄ ደግሞ አንድ ምስክርነት አለው አንተ ልልህ የሚፈልገው አንድ ነገር አለ ይዞ ይመጣ አዶላ ላይ አንተ አገልግለህ ስትወርድ ሚስትክ አንተ መኪና እንዳስገባ እኔ ምነዳ ብላ ከክላይ ነዳች ጊዜ ዛን ጊዜ እሱ ተደከመው እሷ እንደያገዘችው እንደዚህ እንደምኖር ፈልጋለሁ መተ ነበር እዛ ኮንፈረንሱ ላይ እኔ አገልግዬ ስወርድ ባለቤቴ ምን አረገች አንተ ነዳ ስትል አንተን ከክላ መኪና ነዳች አየሱ እኔ ከልክላ ሰው መኪና ስትነዳ እሺ አንተው የምትፈልገው ምንድነው ጎበዝ ንገረኝ እሱ ተደከመው እሷ እንደምታግዘው ነው እሺ አይዞ ስጦታ መጣልኝ ለሚስትህ ነው መጣሁት ለሚስቴ ነው ያመጣው ስጦታ ለኔ አላመጣ ዋይፍ ትምጣ እሺ አታልቅስ በቃ አደ ይታን አምጣ እስቲ እሱ ምንድነው ያለው ኮንፈረንስ አገልግለ ስትወርድ መኪና ልትነዳ ስትል ባለቤት ከልክላክ መኪና እሷ ነዳች እናቴና አባቴ እሱ ሲደክመው እሷ እንድታግዘው ነው የምፈልገው ስንተኛ ነው እሱ ይሄ ልጅ አዶላ ከኮንፈረንስ አገልግዬ ስወርድ መኪና ልነዳ ስል ከልክለሺ መኪና አንቺ ስትነጂ አይቶ እናቴና አባቴ እንደሱ ነው እንዲሆኑ የምፈልገው ብሎ ስጦታ አምጥቶልሻል ነይ አረ ዘራፍ ቆይ ልመርቀው ዘርጉ እጆቻችሁ ወደዚህ ከዘመን አትዘጊ ከትውልድ አትቀደም ከፊት ሁን የአፍ ቃል ሕግ ይሁን የልጅነት ደስታ ሙሉ ይሁን የሚያይ ሁሉ ይውደድህ የሚሰማ ይቀበልህ እደግ አትውደቅ ደስታ ሙሉ ይሁን የአፍ ቃል ሕግ ይሁንልህ አሜን በጌታ ስም እነሱን አጋባልኝ በፊት እንጣላለንና እኔ ከቤት አፈንግጬ ወጣለሁ በጌታ ፊት ነው የምነግራችሁ እግዚአብሔር ምስክሬ ነውና እዚህ መጥቼ ይቅርታ ጠይቂያት ባገባት እላለሁ የብዙ ጊዜ ምኞቴ ነው የብዙ ጊዜ እና በቃ በፈለገው ነገር ይሁን ከዚህ በቃል ኪዳን እዛም ላለው ህዝብ በእውነት የሄር ነው በቃ የእግዚአብሔር ቤት ነው አቃሉ ያለብንን ስንመለስ ተጽኖ ቤት አስቀምጬ የመጣሁት ወርቅ ነበረ ትንሽ ወርቅ ማለትም ትንሽ ነው በእግዚአብሔር ፊት ይሄ ወርቅ ብቻ ከጉድለታችን ጥሬ ወርቅ እሺ አሁን ምን አደረገው ንገርሽ ነገ